አላህ ወይ ምነው ለኔ ምነው ለኔ እያረክላቸው እያየሁህ ሸሙሄ ምነው ለኔ እያሉ ነው። ሸሙሄ እንግዲህ ኧረ ይመቻቸው። እንግዲህ ይሄ አባት ህፃን ልጅ ስላገባ ሰሞኑን አጀንዳ ሆኗልና ሸሙዬ እንግዲህ ምነው ለኔ እያለ ነው። ኧረ ሸሙዬ እርሶ እስካሁን አላገቡም? እኛ ሁለት ወልደን ኧረ ተው ተው። እና እንግዲህ ባለፈው የሰራነው ህፃን ልጅ ትልቅ ሴት አግብቶ እየሰራን ነበረ። ዛሬ ደግሞ ልጁ የምትሆነውን አግብቶ ጉድ እየተባለ ነው። እና ፋዘር እንግዲህ ምን እንደምላቸው አላውቅም። እርስዎ እሷን አግብተዋል። ብዙ ልጆች ይሄ ነገር ትክክል አይደለም እያሉ ይሄንን ፎቶ እዩት። አቀናብሮ ነው። ይሄንኛው ልጅና ሴትዮዋ ተጋብቶ ነበርና ከዛ በኋላ ይሄንን ለዚህኛይቱ ለዚህኛው አድርገው አቀናብረዋል። እንዲህ ነው መሆን ያለበት፣ ሰው ማግባት ያለበት በእድሜው ነው እያሉ ነው። ስለዚህ እስቲ አዳምጡት። እቺ ልጅ ይሄንን ሼክ አግብታ አበዳችሁ፣ ቀወጣችሁ፣ ሊብ ቤት ከፍታችሁ ምናምን ሰውየውን ረገጣ ዘመዶቿን ጠርታችሁ ማጣራት ምን ልታረጉ? ወላሂ እኔ ደግፈዋለሁ። እኔ እንደውም ልንገራችሁ ሀቂቀቱ እኔ የእናንተ አስተሳሰብ የራሳችሁ ነው፣ ግን የግል እንደራሴ ሆኜ ስነግራችሁ ወላሂ ምን ወጣጤ አግብቶ ነጋ አስወልዶ ጥራት ሄዶ ከምትሰቃይ እንደዚህ ምራቅ ዋጥ ያረገ በሰል ያለ ሰው አግብታ እንደውም ሼክ ሆነ በዲኑ ላይ እውቀት ካለ ወላሂ ይሁን፣ አላህ ሻሂዴን ነው። እንደሚታየው በዲኑ ላይ እውቀት ካለ ከአላህ ጋር እንድትቃረብ ሰበብ የሚሆናት ከሆነ ይሁን ወላሂ። እንዴ ምን የትልቅ ሰው ሚስት መሆን መከበር ነው። ወላሂ ይሁን። አትሳደብ ወረበል ካባ። እንዴ እንደውም በጣም የሚያስጠላው ማለት ነው፣ በጣም የሚያስጠላው በጣም ከእድሜያቸው በታች የሆነ ወንድን አግብቶ አብሮ ተቃጥሎ አንድ ያስወልዳትና ሁለት ያስወልዳትና ህይወቷን ምስቅልቅሉን አውጥቶ ጥሏት ይሄዳል። ካለችበት ደረጃ ወርዳ ትምህርቷን አቋርታ ከሰው በታች ሆና የቀን ስራ ሰርታ ልጆቿን ከምታሳድግ ከምትከራተት ወላሂ እኔ እንደኔ አስተሳሰብ ምንም አልሆነም ይሄ ሰውዬ። እሷን ማስተዳደር የሚችል ከሆነ ሰርቶ የሚያኖራ ከሆነ ለልጆቹ ጥሩ አባት የሚሆን ከሆነ ዲኑ ላይ ጥሩ ሰው ጎበዝ ከሆነ ለሷ ጥሩ ባል የሚሆን ከሆነ አላህን የሚፈራ ከሆነ ምን ችግር አለው? እኔ እንደኔ ምንም ችግር የለውም ወላሂ። እኔ ወጣጤ ከማገባ ምራቅ ዋጥ ያረገ ባል ባገባ ነው የሚሻለኝ። እንዴ ተው እንጂ አትሳደብ። ወላሂ ሰው እንዴት አርቃችሁ አስቡ ትንሽ ወላሂ። በፊት ማለት ነው እኛ ጋር ሻሙስ የሚባሉ ሰውዬ ነበሩ። ሻሙስ ይባላሉና የታወቁ ናቸው፣ ነጋዴ ናቸው። የሚነግዱት ደግሞ ሽቶ፣ እጣን፣ ሰንደል እንደዚሁ ጌጣጌጥ ነገሮችን በቃ የሚጠፋፍጡ ነገሮችን ይነግዳሉ ማለት ነው። ተሸክመው ነው በየገበያው በየሰፈሩ የሚዞሩትና ከዛ ሰው ያውቃቸዋል። ትልቅ ሰውዬ ናቸው፣ ትልቅ። ከዛ ሚስት ሲያገቡ በኩያቸው አያገቡ። ወላሂ ለአዚም በኩያቸው አያገቡ። የሚያውቃቸዋል፣ የኛ ሀገር ልጆች ያውቋቸዋል ያን ሰውዬ ማለት ነው። የሚያገቡት ቁማ እንደዚህ ባለ ጠፍቶ ቁማ ቀረት ያለችዋል። በሀገራችን ሴት ልጅ ትንሽ ጎርመስ ካለች ቤተሰብ ይጨነቃል ማለት ነው፣ ይፈራሉ። ይኔ ባልጠፋ ባልቀረ በቃ ልጃችን ልትሰደብ ነው ምናምን ወይ ዲቃላ ታመጣብናለች ተብሎ ይፈራል ማለት ነው። እና በልጅነት ነው የሚዳረው እኛ ጋር። አሁን ግን ቀረ። ከዛ እሳቸው ሰውዬ እንደዚህ አይነቷን ነው የሚያገቡት። ወላሂ አዚም እንደዚህ ቁማ ቀረት ያለችዋን ያገባሉ፣ ኒካ ያስራሉ። ከዛ አንድ ሰሞን አብረው ያሳልፋሉ። ከዛ ይፈቷታል። ከዛ ትሄድና ሌላ ታገባለች። አሁንም እንደዚሁ ፈልገው እንደዚሁ ይዳራሉ። ገዳሪ ናቸው። በቃ ገዳሪ፣ ቁማ ያቀረችዋን ሴት ገዳሪ ናቸው። ከዛ እንትና የመጀመሪያዋንም የሚወስዱት እሳቸው ናቸው። ያ ትልቅ ሰውዬ ይወስዳሉ። በቃ የብዙ ሴት ወስደዋል። እኔ የማውቃቸው ልጆች እንኳን የብዙ ሴቶችን ወስደዋል ያ ሰውዬ ማለት ነው። ያኔ ብዙ ልጆች አግብተዋል ማለት ነው። እና ለምንድን ነው እነዚህ ትልልቅ ሼኾች ትልልቅ ሰዎች ልጅ ይፈልጋሉ? የምሬ ነው። በጣም ነው የሚወዱት ልጅ። እና ሼህ ሙሴ አሉ ወይስ ሞተዋል? ሼህ ሙሴ አሁንማ ያረጃሉ ወይ ይሞታሉ? ሼህ ሙሴ አሉ ወይስ የሉም? ኮሜንት ላይ አሳውቁኝ የምታውቋቸው ማለት ነው።
ሻሙሴ ስንቱን ገደሩት። ሻሙሴ ስንቱን ገደሩት። እኔማ እንዲሁ አላህዬ እንዲሁ ለሳቸው እንዲያለዳል እንዲሁ እሳቸው እንዲያገቡኝ እንዲሁ ለአቅመ አዳም ከደረስኩኝ ባላምጣልኝ ብዬ እንዲሁ አሳረግ ልክ 14 ዓመቴ እንዲያለቀ ባልመጣልኝ ቶሎ ተገደርኩኝ ማለት ነው። በ14 ዓመቴ 14 ዓመቴ እንዲያለቀ ተገደርኩኝ። አዎ በጧቱ ተገደርኩ። በጧቱ ባልገደር ሻሙሴ ነበሩ የሚወስዱብኝ። የምር የተለለቱ ልጆች ጎርመስ ያሉትን ሴቶች እሳቸው ሲያገቡ ሳይ እኔም በውስጥ የፈራ ነበር። ልጅ ሆኜ ወይኔ ሻሙሴ እንዲያገቡኝ ብር ይፈራ ወይኔ ሻሙሴ የታደሉ ሰውዬ ሻሙሴ በቃ ልጃገረዷን ገና ድፍን እንዲያለች በቃ ይወስዷት ነበረ። እንግዲህ እንደሰማችሁት ነው። እህታችን በጣም አስቃኛለች። ገዳሪ ነበሩ እያለች ነው። አያችሁ ግን ሀገራችን ላይ እንዲህ ነበር። አንድን ነገር ከአንድ ነገር እናያይዛለን። አሁን እርሶ ያገቡት በቃ ልጃገረድ ያገባሉ፣ ከዛ በኋላ ያቺ ልጅ ትሄዳለች እያሉ ነው። እሳቸውን ስላገባች እንዳውም ትንግሏን ለነሱ ሰጥታ እነሱ ዱዓ ያረጉባታል፣ ሲፈቷት ሌላ ታገባለች እያሉ ነው። አያችሁ ይሄን ነገር እንድናምንበት ያደርገናል። ያ ነገር አምነውበታል። ያመናችሁበት ነገር ደግሞ በትክክል ይሆናል። አንዲት ልጅ ቆማ ስትቀር እርሶን ካገቡ ቀጥታ ምን ትሆናለች? ታገባለች ብሎ ፈርደዋል። በመንደሩ ላይ እነሱ ላይ አምነዋል። ልጃገረድ እየሰጡ እርሶ ይተፋፉበታል እያሉ ነው። ሀገራችን ላይ እንደዚህ አይነት ነገር ብዙ ነው ያለው። አያችኋ በእንዲህ አይነት ነገር ስታምኑ ያደርገዋል፣ ደግሞ ይመሳሰልላችኋል። እነዚያ ሰዎች እኮ ያላገቡት ጊዜያቸው አልደረሰምና ነው። እናንተ እኮ ታገባላችሁም ትሞታላችሁም። በቃ ጊዜያችሁ ሳትደርሱ አትሞቱ። ጊዜያችሁ ሳይደርስ አታገቡም። በምንም ተአምር የፈለገ ቢሆን ላይሳካ ይችላል። ግን እነሱ ይሄን ነገር አገናዘቡት፣ አቀራረቡት። ምን አደረጉ? እርሶን ያገባ ሴት በእነሱ ዱዓ ይሄዳል። የተፈቱ ብዙ ሴት ገድረዋል እያለች ነው ልጅቱ እያወራች። በቃ ትክክለኛ ታሪክ ነው እሷ እዚህ መታ ያወራችው። እንደዚህ አይነት ነገር ሀገራችን ላይ በብዙ ቦታ አለ። በትናንስ በጥቃቅን ነገሮች እናምናለን እናመልካለንም ማለት ይቻላል። ለምን ጥሩ አይደለም። አያችኋ እንግዲህ ቤተሰብ ልጃችን ቶሎ እንድታገባ እርሶን ያግቡ ብለው ይሰጧቸዋል። 1 ወር 2 ወር ተቀምጣ ተፈታ ሌላ ታገባለች። ተመልከቱ ምን አይነት አስተሳሰብ እንደሆነ። እሪ ወላሂ በጣም ስንቱን ገደሩት እያሉ በቃ ተመልከቱ። እሱን ያገባች ሴት ቶሎ ታገባለች አሉ። ይሄ ወላሂ ለአዚም በጣም ከባድ እንትን ነው። አምነውበታል። ይሄን ነገር አምነውበታል። በቃ እነሱ ለምሳሌ አገራችን ላይ ምን አለ? ለምሳሌ አንዲት ሴት ባሏ ከሞተ ራሱ አያገቧትም። በምንድን ነው? ገፊ ናት። እሷን ያገባ ሰው ባሏ ሞቷል ይባላል። ድጋሜ እንዳውም ሁለተኛ ባሏ ከሞተ ይፈጣሪ ያለ ቆማ ነው የምትቀረው። 2 ባሎች ሞተውባታል፣ እሷን አትቅረቡ ይባላል። እንኳን ሁለተኛ ባል ቀርቶ አንደኛውን ራሱ እንደዚህ ሲሞት በቃ ምን ያረጉታል? ያያይዙታል። ገፊ ናት ብለው እሷን ያገባ ሰው ይሞታል እንደማለት ይታሰባል። እንደዚህ አይነት ኋላ ቀርነት ብዙ ቦታ ነው ያለው። እሱ አላህ ያለው ነው የሚሆነው። ሁሉም ሰው በጊዜው ይሞታል፣ ሁሉም ሰው በጊዜው ያገባል። በአላህ ብቻ ማመን ነው እንጂ ይሄን ነገር እንደዚህ ስናቀራርበው በጣም መጥፎ ነው። ከእንዲህ አይነት ነገር ከወጣሁኝ ስንት ዓመቴ። አልহামዱሊላህ ሳውዲ ወሰደኝ አላህ። የምሬ ነው። ሳውዲ ስትሄዱ ከሁሉም ነፃ ትሆናላችሁ። እንደዚህ በሰፈር ለሰፈር በጥቃቅን ነገሮች መጨነቅ፣ በጥቃቅን ነገሮች ማመን ታቆማላችሁ። ግልጽና ግልጽ የሆነ ሃይማኖት ትይዛላችሁ። እና ይሄ በቃ ምን ልበላችሁ፣ እንደዚህ አይነት ነገሮችን አትሰቡ። እሷ እንግዲህ በሰፈሯ የሚፈጠረውን ነገር ተናግራለች። እና እንግዲህ ይሄ ሰውዬ እቺ ልጅ ላፍ አርጓታል። ወንድ እንኳን ችግር የለውም ነው የሚለው እሱ። እሺ በእድሜዋ ላይ በቃት ይችላል፣ ከእድሜ ሊበልጣት ይችላል። ግን ጭቅጭቅ የለባት
ንትርክ የለባት። በቃ ነፍስ አውቋል። ትልቅ ሰው ነው። እቺ ዝም ብላ መውለድ ብቻ እኮ ነው። አስባችኋል? እንዴ ምችት ይበላት።